ሰላም የአፍሪካ መጋቢዎች እንዴት ናችሁ? በዚህ ፈጣን ቪዲዮ ላይ ዛሬ ለነግራችሁ የፈለኩት ነገር ምንድነው አጎበር ስትገዙ ይሄንን አዲስ የመጣውን አጎበር ማለት ነው ወይም ዛንዚራ ከአካባቢያችሁ ላይ የምታገኙ ከሆነ ህንጻ ለመሸፈን ምናምን ይጠቀሙበታል። እንደዚሁም ደግሞ ለአበባ እርሻ ምናምን ለመሸፈን ፀሐዩን ለመከላከል ይጠቀሙበታል። ሜትሩ 300 ብር ነው። እሱን ከገዛችሁት በኋላ እኔ በመጠቀመው ዘዴ እንድትጠቀሙበት ነው። ስለዚህ 4 ሜትር ትገዛላችሁ 1200 ብር። ከዛ በኋላ የቢኤስኤፍ ዛንዚራ እኛ የምንጠቀምበት ሜትር ከ50 ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ሜትር ከ50 ይሆናል ማለት ነው። ስለዚህ 4 ሜትር ከገዛ እንዴት እናደርጋለን ካላችሁት 3 ሜትሩን ለብቻ ትቆርጡታላችሁ። 1 ሜትሩን ከላዩ ላይ አስቀርታችሁ ትቆርጡታላችሁ። ከዛ 3 ሜትሩን ሁለት ቦታ ስትቆርጡት ሜትር ከ50 ነው የሚሆነው ማለት ነው። ግማሽ ግማሽ። ከዛ ግማሽ ግማሽ ሲሆን ያንን ግማሽ ግማሹን ስታቆሙት ሜትር ከ50 ይሆናል። ከዛ በቁመቱ ታደርጉትና ጎኑን ዙሪያውን ታዛይዙታላችሁ ማለት ነው። ዙሪያው ሲያያዝ 1 ሜትር በ1 ሜትር ዙሪያው ሲሆን ያቺ የቀረችው 1 ሜትር ለብቻው የቀረችው እሷ ከላይና ከታች ለመዝጋት እንጠቀምባታለን። ዙሪያው ሜትር በሜትር ይሆናል። ቁመቱ ወደ ላይ ደግሞ ሜትር ከ50 ይሆናል ማለት ነው። ስለዚህ 4 ሜትር ብቻ በመግዛት እንደዚህ አብቃቅታችሁ መጠቀም የምትችሉበት መንገድ ይሄንን ይመስላል። ስለዚህ በቪዲዮ ላይ በደንብ ለማስረዳት ለማሳየት እየሞከርኩኝ ነው ያለሁት። ስለዚህ ቪዲዮውን እስከ መጨረሻው ተከታትላችሁ በደንብ ያሉትን ነገሮች ለመረዳት መሞከር አለባችሁ። ስለዚህ እዚህ ላይ አሁን ለምሳሌ 3 ሜትሩ ነው ይሄ የለካውት ማለት ነው። ሜትር ከ50 ማለት ነው። ተደርቦ ነው እስከ እጄ እስከያዘበት ፓርት ድረስ ያለው ቦታ ተደርቦ ነው። ስለዚህ ሜትር ከ50 ነው ማለት ነው። ከዛ በኋላ ያለው ፓርት ወደዚህ ብቻውን የቀረው 1 ሜትር ነው። ስለዚህ 1 ሜትር ሲቀር ካሜራውን አስጠግቼ ላሳያችሁና 1 ሜትር የቀረውን ሁለት ቦታ ነው የምትቆርጡት ኤግዛክትሊ ማለት ነው። ሁለት ቦታ ከቆረጣችሁ በኋላ ያኛው ሜትር ከ50 ድርብ ነው ያልኳችሁ ሜትር ከ50 ቁመቱ ላይ እኩል በኩል ይቆረጣል። ከዛ በኋላ ቁመቱን አገኘን ማለት ነው። ቁመቱን 1 ሜትር የሚሆነውን እናገኛለን። ስለዚህ እሱን ከቆረጣችሁ በኋላ ያንን 1 ሜትር ብቻውን መቆርጡትን ሁለት ቦታ ታደርጉታላችሁ። ከላይና ከታች ትደፍኑበታላችሁ። 3 ሜትሩን ደግሞ ሁለት ቦታ አጥፌላችኋለሁ። ያጠፍኩትን ደግሞ ሜትር ከ50 ይሆናል። ያው ትንሽ ሊሸውዳችሁ ይችላል፣ ግን አንደርስታንድ ታደርጋላችሁ ብዬ አስባለሁ። ስለዚህ እዚህ ጋር አሁን 1 ሜትር ለካው 1 ሜትር ከለካውኝ በኋላ እዛ ጋር ቆርጠዋለሁ ማለት ነው። ይሄ ያኛው ጥቁር የሚልበት ፓርት እኔ ከምቆርጥበት በታች በኩል ሜትሩ በተቀመጠበት በኩል ያለው 3 ሜትር ነው፣ ግን ተደርቦ ነው ማለት ነው። ስለዚህ ኤግዛክትሊ ሜትር ከ50 ላይ ቆረጥኩት። ስለዚህ ያኛው ወደ ታች የሚቀረው ፓርት 3 ሜትር ነው፣ ተደርቦ ግን ሜትር ከ50 ነው ማለት ነው። ስለዚህ በተደረበበት በታችኛው በኩል ይቆረጣል። ከዛ በኋላ ሜትር ከ50 ይሆናል። ይሄ ደግሞ ከላይ ብቻውን የምቆርጠው ፓርት ደግሞ 1 ሜትር ነው የተቆረጠው፣ ግን ቁመቱ 2 ሜትር ስለሆነ 1 ሜትር ላይ መሃል ላይ ሴንተር ቆርጠዋለሁ። ስለዚህ ሁለት አገኘው ማለት ነው። ስለዚህ የላይኛውን እና የታችኛውን ይደፍንልኛል። ስለዚህ በዛ መልኩ አድርጋችሁ በጣም አሪፍ ሳይዝ ያለውን የቢኤስኤፍ ላፍ ኬጅ በዚህ መልኩ መስራት ትችላላችሁ። አይከብዳችሁም ብዬ ተስፋ አደርጋለሁ። ስለዚህ ደግሞ ወጥ መስራት የምትፈልጉም ወጥ መስራት ትችላላችሁ፣ ግን አብዛኛዎቻችሁ በዚህ ጥያቄ እንዳሆነባችሁ ነው። ይሄ ሁሉም ቦታ ይገኛል። ኦልሞስት ትላልቅ የተባሉ ከተሞች ላይ ይገኛል። ሐዋሳ፣ እንደዚሁም አዲስ አበባ፣ አዳማ ሁሉም ቦታ ይገኛል። መግዛት ትችላላችሁ። ስለዚህ ይሄኛው 1 ሜትር ነው ወደ ጎን። ቁመቱ ግን ሲገዛም እንደ ሸራ ስለሆነ ሳይዙ 2 ሜትር ነው። ስለዚህ ወረታች እንቆርጠዋለን ማለት ነው። ሜትር በሜትር አገኘን። ከዛ በኋላ ሜትር በሜትር ካገኘን በኋላ ከላይና ከታች ለመድፈን እንጠቀምበታለን። መቀሱ ስለማይቆርጥልኝ እዚህ ጋር ዘለዋለሁ ማለት ነው። ቀጣዩ የሚሆነው ያው የሜትር ከ50 ላይ ነው የምናደርገው። ሜትር ከ50 ያው እንደምታዩት ተደርቦ ቁመቱ ወደዚህ ከፍ በማድረግበት በኔ በኩል ያለው ማለት ነው። እንደዚህ በቁመቱ እንቆርጠዋለን ኤግዛክትሊ። ስለዚህ ቀጥታ ያስኩት ሜትር ከ50 ነው። ተደርቦ ስለሆነ እሱም 2 ሜትር ስለሆነ ስትገጣጥሙት ዙሪያው ሜትር በሜትር 4 ሜትር ይሆናል ማለት ነው። ዙሪያው 1 ሜትር 4 ይሆናል ማለት ነው። ስለዚህ በጣም ቀላል ነው። ቁመቱን ብቻ በምትፈልጉት ያክል አድርጋችሁ ቆረጣችሁት። ከዛ ያኛው መቆረጥ አይጠበቅበትም 4 ሜትር ስለሆነ 2 ሜትር ስለሆነ ሲገጠም 1 ሜትር ይመጣል ማለት ነው። ስለዚህ ይሄንን ቆርጠዋለሁ። እዚህ ጋር ቆርጬው አሳያችኋለሁ። ያው ኤግዛክትሊ መቀሱ በሰዓቱ እየቆረጠልኝ ስላልነበረ ያው ተረዱታላችሁ ብዬ አስባለሁ። በዚህ መልኩ መስራት ትችላላችሁ። ይሄንንም አይታችሁ በደንብ አልተረዳችሁ ሰዎች ደግሞ ቴሌግራማችንን ሶር አፍሪካ ብላችሁ ጆይን አድርጉ። እዛ ላይ በፎቶ የጎኑን ሜትሩን ምናምን ርዝመቱን ለቅላችኋለሁ ማለት ነው።